ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። የዩቲዩብ ቻናል ተከታታዮች እንኳን ወደ ዩቲዩባችን በሰላም መጣችሁ እያልኩ እንግዲህ በፌስቡክ ረጃጅም ቪዲዮዎች ብዙም ስለማይታይ እዛ ጋ ያለው ነገር አጫጭር ቪዲዮዎች ናቸው አብዛኛው ጊዜ ቪራል የሚወጣው። ዛሬ በዩቲዩብ ቻናሌ የመጣሁበት ፓርት 1 ፓርት 2 ፓርት 3 እያልኩ የምክር ሀሳቦችን የራሴን እይታና የገባኝን ማስቀምጥ ይሆናል። ዛሬ የምናነሳው ነጥብ ሁላችሁም እንደምታውቁት እንግዲህ ከጁን 30 በኋላ በተለይ ብዙ ኢትዮጵያውያን ከስራ ገበታቸው እየወጡ ነው ያሉት። የብዙዎች ኢትዮጵያውያን ሾፕ ተዘግቶ እንዳለ ሁላችሁም ታውቃላችሁ። እስካሁን ያለኝ መረጃ የዚህ የሳውዝ አፍሪካ ኢትዮጵያውያን ሾፕ በቁጥር በጣም እየጨመረ መምጣቱ በውስጥ የመጣልኝ መረጃ ይሄንን ቪዲዮ እንዲሰራ አርጎኛል ማለት ነው። ሁላችሁም እንደምታውቁት ከመጤ ጠል በሆኑ ቡድኖች ሳውዝ አፍሪካ ላይ ሁሉም ማለት ባይቻልም ቢያንስ ከ70 እና ከ80% እኛን የሚጠሉ አካላቶች እየበዙበት የመጡበት አንግሎችን እያየን ነው። እንግዲህ ከሰሞኑ ከሁከቱ ተነስተን ብናይ የኢትዮጵያውያን ከ150 በላይ የሚሆኑ ሾፖች ኦሬዲ እቃቸውን አውጥቶ ተዘርፎ ምንም ነገር እንዳይኖር ተደርጎ ከዛ ያለፈ ደግሞ የሚገርማችሁ ነገር ከሾፕ እቃቸውን ያወጡበት ላይ ራሳቸው ሾፕ አስገብቶ ብር ማለት እቃ አስገብቶ ስራ መጀመራቸውም እየተሰማ ነው ያለው። ለነዚህ የሚሆን አበይታዊ ቪዲዮዎችንም በቲክታክ ላይ ፕላትፎርሙ ላይ ተለጥፎ እያየን ነው ያለ ነው። እንግዲህ ይሄ ነገር ከቅድሚያ ተነስተን ብናይ እነሱ መጠላታቸው ብቻ ሳይሆን የኛም ጉድለት በብዙ አይነት መንገድ ማየት የምንችልበት እኛ ውስጥም ያለው የጉድለት መጠን ነው። ለዚህ ነገር ቢያንስ ከ160% የኛ ጉድለት ነው ብዬ የራሴን እይታ አስቀምጣለሁ። ምክንያቱም እነዚህ ሰዎች ከዚህ በፊት እንግዲህ እንደምታውቁት የተለያየ ሁከቶችን ሲያስነሱ ነበር፣ የተለያዩ ዘረፋዎችን ሲያደርጉ ነበር። ያ ቢሆንም የዚህ ዙር ግን በጣም የከፋና እኛን ወደ አደጋ የጣለበት ነው። እዚህ ሀገር ላይ ሁላችሁም እንደምታውቁት ሚዲያ ያመጣብን ጣጣ ብዙ ነገር አለ። አሁን ላይ ከዙሉ አካባቢ የተነሳው ያ ሰላማዊ ሰልፍ እየጠራ ሁሌ የሚወጣው ልጅ አስታውሳችሁት ከሆነ ያ ፊት ለፊቱ ላይ አሁን ይሄንንም ሰልፍ የጠራው ልጅ እሱ ከከፈተ 2 ወር ሳይሞላ ነው ወደ 1.8 ሚሊዮን ተከታይ ያፈራው የዚህ ሳውዝ አፍሪካን ማህበረሰብ ማለት ነው። ስለዚህ የሚዲያ መጠን ኢንፍሉዌንሰሩ በጣም እያደገ መምጣቱ እያያችሁት ነው። ስለዚህ ምን አይነት አካሄዶች ሊኖርን ይገባል? ኢትዮጵያውያን ምን አይነት እኛ ኢትዮጵያውያን እዚህ ሀገር ውስጥ ስንኖር ምን አይነት አካሄዶች ሊኖርን ይገባል የሚለው ነገር ትልቁ ትኩረት ልንሰጣቸው የሚገባው ጉዳይ ነው። አይታችሁ ከሆነ ሶማሌዎችም ሆነ በተለይ ሶማሌዎች ከኛ ቀድሞ የመጡ ናቸው። እዚህ ሀገር የኑሮ ዘይቤያቸው አንድ አካባቢ ላይ ሆኖ ራሳቸውን ይከላከላሉ። ከዛ ያለፈ ደግሞ ሀይ የሆነ ውድ የሆኑ ነገሮችን አድርጎ ሲራመዱ አናይም። ቢሆን እንኳን ራሳቸውን ጠብቆ ነው እንትን የሚያደርጉት። ኢትዮጵያውያን አንደኛ የሶሻል ሚዲያ አጠቃቀማችን አሁን ላይ አዲስ እየመጡ ያሉ ልጆች ምን ያክል እኛ ላይ ችግር እያመጡ እንደሆነ ምን ያክል እኛ ላይ እንደዚህ አይነት ነገሮች እንድነሱ ምክንያት እየሆኑ እንደሆነ ከነጥቦች ጋር አስቀምጣለሁ ማለት ነው። ሁላችሁም እንደምታውቁት እንግዲህ እዚህ ሳውዝ አፍሪካ ላይ ዋና የመጣንበት አላማ ለስራና ለስራ ብቻ ነው። ምናልባት እኛ ሆም አፌር ለማግኘት የምንጠቀመው ፖለቲካሊ ችግር ያለበት ነው ምናምን ብለን ነው አይደለም። ይሁን እንጂ እዚህ ሀገር የመጣ ነው 100% እዚህ ለመለወጥና ራሳችንን ቤተሰቦቻችንን ለመለወጥ ነው። ያ ሆኖ እያለ ሶሻል ሚዲያ ላይ ጥቁሮችን መሳደብ፣ ከዛ ያለፈ ብር ማሳየት፣ የቆሸሹ ቤቶችን ቪዲዮ ቀርሶ ማሳየት፣ ከዛ ያለፈ ደግሞ
እዚህ ሀገር ለመለወጥና ለመስራት የመጡ ትውልድን የሚበክሉ በስድብና በተለያየ መንገድ ራሳቸውን ስትሬስ እንዲሆኑ ምክንያት የሚሆኑ የሚዲያ ታዋቂ ነን የሚሉ አካላቶች ቤተሰብ የሚሳደቡ እናት የሚሳደቡ ከዛ ያለፈ መጥፎ ባህሪያቶችን የሚያስተምሩ ከፊት የቆሙ ልጆች አሉ። እነዛ ልጆች አዳብ ሊያዝበት ይገባል። አካሄዳቸው ሊስተካከል ይገባል። ከዛ ያለፈ በሁለተኛ ነጥብ አድርጌ ማንሳት የምፈልገው እዚህ ሀገር የኢደር አመራሮች፣ የኮሚኒቲ አመራሮች ከዛ ያለፈ በተለይ ባለ ሀብት የሆናችሁ እዚህ ሀገር በጣም ብዙ ቢዝነስ ከፊት ላይ በቢዝነስ ዓለም ሀብታም የሆናችሁ ሰዎች እነዚህን ሰዎች ሰፖርት ልታደርጉ ይገባል። እነዚህ ጥሩ አካሄድ የሌላቸውን ሰዎችን የሚያስቀሙ ሰዎችን እናንተ ልትረዱ ይገባል። ከዛ ያለፈ በሚዲያ ሊሰሩ ወደፊት የመጡ አካላቶችን በየቦታ እናንተ በተለያየ መንገድ ሰፖርት ልታደርጓቸውና ከጎናቸው ልትሆናችሁ ይገባል። ምክንያቱም በቀዳምነት እዚህ ሀገር ብዙ ሾፕ ያለ ሰው ብዙ ሜክ የሚታደርጉ ሰዎች ናቸው። በችግሮች ላይ ቅድመ ጥንቃቄ ማስደረግም ያለባችሁ እናንተ ናችሁ። ተጎጂዎች እናንተ ስለሆናችሁ፣ አብዛኛው የምትጠቁት እናንተ ስለሆናችሁ፣ የእናንተ ጉድለት ደግሞ እኛንም ጭምር የሚመታ ስለሆነ ምክንያቱም ባለሀብቶች እዚህ ሀገር ያስፈልጉናል። የሚያስፈልጉትን በምንድን ነው ብትሉ በተለያየ መንገድ እነሱ ከካምፓኒ ይዞ የሚመጡትን ነው እኛ ከነሱ ወስደን ነው ቸርችረን ምናምን ምን በለው። ያ እስከሆነ ድረስ እናንተ ለእኛ ስለምታስፈልጉ ከፊት ሆናችሁ ደግሞ የፋይናንሻል የሚያስፈልጉ የሚዲያ አካላቶችን የኮሚኒቲ አባላቶችን ህጋዊ አሰራር በእንትን ደረጃ እንዲጸድቅና እንዲሆን መስራት አለባችሁ። ስለዚህ ኮሚኒቲ ሃርድ የሆነ ኮሚኒቲ ያስፈልገናል። ከሁሉም ፕሮቪንስ በቃ ከሁሉም ክልሎች ሃርድ የሆነና ከጎሰኝነት ከጎጠኝነት ከዝምድና የወጣ ትክክለኛ ከየክልሉ ፋይናንሻሊ በየአመቱ ይሄን ያክል አውጡ ብሎ ትክክለኛ ቦርድና አመራር ያለበት ምክር ቤት ያለበት ትክክለኛ የሆነ ስርዓትና አግባብ ያለውን ህግ የሚቀርጽ አካላቶች ያስፈልጉናል። ስለዚህ በዚህ ነገር ላይ በደንብ በተለይ በኮሚኒቲ ጉዳይ ላይ ትልቅ ነገር ሊሰራ ባለሀብቶች ኮሚኒቲዎችን እንዲቋቋም ትልቁን ሚና ልትጫወቱ ይገባል። ኮሚኒቲ እዚህ ሀገር ያስፈልገናል። የህግ አመራሮች ከፊት ያስፈልጋል። ወጣቶችን ያሳተፈ የሚዲያ አባላቶችን ያሳተፈ ትክክለኛ ኮሚኒቲ ከፊት መምጣት አለበት። ትክክለኛ የኢትዮጵያ ኮሚኒቲ ጉድለት ያለበት ቦታ ላይ ሰው ተጨምሮም ሆነ ህጋዊ አሰራሩና መብቱን በጠበቀ መንገድ ከፊት የሚመጡ አካላቶች ሊኖሩ ይገባል። ስለዚህ የተጀመሩ የከምባታም የሀዲያም የሀላባም ኮሚኒቲዎች በትክክለኛ መንገድ አንድነትን በያዘ መንገድ እኛ እዚህ ሀገር ላይ ትልቁ ፋይናንሻሊ ሜክ የምናደርገው እዚህ ሀገር ሀዲያ ከምባታ በተለይ ከዚህ ሀገር ነው ሶርሱ ያለው። ይሄንን እንዳናጣ ትልቁን ጥንቃቄ ማድረግ ስላለብን ነው። ስለዚህ ግለሰባዊ የሆነ የበላይነትን ትታችሁ ትክክለኛ የሆነ አመራር መርጣችሁ ህዝብን የሚትመሩበትን አንግሎችን አዘጋጁ። አንዱን ለመጣል አንዱን ለመግፋት ከመሆን ይልቅ ትክክለኛ ህዝባዊ የሆነ ግለሰቦች ካጠፉ የሚጠየቁበትን አንግሎችን አዘጋጁ። ቀጣይ ቪዲዮዎች ላይ ፓርት 2 ይዤ መጣለው። ምክር ሀሳቦችን ከናንተ ተቀብዬም በውስጥም ያላችሁትን ሀሳብ አስቀምጡ። ቀጣይ ቪዲዮ ሰራለሁ። ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።